ሰው ለሱስ ሲል የማያረገው ነገር የለም ሲባል ውሸት ይመስለኝ ነበር። ሰው ራሱን መግዛት የለበትም? ኧረ አለበት። የሰው ልጅ ራሱን መግዛት አለበት፣ ምንም አይነት ሱስ ውስጥ ቢሆን እላለሁ እኔ። right now look what I'm doing right now look እና ምን እያረኩ ነው? ሞቅ እያረኩት ጋራጁ ነው ወይስ ለሱሴ ስል በዚህ በብርድ እየተንጠረጥ ምን ጉድ ነኝ እናንተ? ምን ጉድ ነኝ? ምን ጉድ ነኝ? ሱሴ ራይት ማቴ ሱሴ እንዴት እንደሚበርድ ጋራጁ አይደለም ነው። እንደዚህ አይነት ግን ሱሰኛ መሆኔ ዛሬ ነው ያወቅሁት። እኔ አሁን ለመምከር እመቻለሁ በሱስ አትያዙ ብዬ እና ደግሞ የቡና ማረር እና ድጋሚ ልቆላ አይደለም ይጠጣል እንዴ? ቡና ማረረ አረነ ሱሴ ሱሴ ራቤን ጥማቴ ሱሴ ኢየሱስ ነገር መቼም እንዲህ በብርድ ቆልቼ ቤቱን እኮ ሞቅ ላድርገው ብዬ አልሰከስም። ለሱሴ እግዚአብሔርን በጣም ገርሞኝ እኮ ነው ይህን ያህል ሰክሪፋይ ማድረጌ ለቡና። ደግሞ ሳለመድረሱስ በእናታችሁ እዛ ቤት እኮ ቢሆን 5 ደቂቃ ማይፈጅበት። አሁን እናት እየተግለበለብኩ በይ ብርዱ ነው ቡና ማለት ነው ጠንዝቷል። አይ ጌታዬ፣ አይ ጌታዬ። መቼም ደግሞ ፎከስ ኦን ዲስ። ታዲያ ዘንጬ ልቁላ እና ዘንጬ ተስተስ ልበል ግን አይደብስ። አይገርምም? ሰው ግን ማለት ነው አየር አይዘው ምን አይዘው ከወሰንን እኮ የፈለግንበት ደረጃ እንደርሳለን። ይሄንን ነው የሚያሳየው። እንደው በረዶንማ አቅርቤ ላሳያችሁ። እኔ ቡና ምቆረ ቆይ እንዴ እዩትማ፣ ነይ ወደዚህ ማማ። እዩት ምንም አልለቀቀም፣ ሀሳብም የለውም የሚልቅ። ኧረ ይህች ልጅ ተጋሽተሽ ነበረ። ምን ሆናችሁ ነው? ቀስ አትልም እንዴ? ይሁት እንግዲህ ሳምንቱ